ጫማ ልክሽ ካልሆነ እንደምትተይ ሁሉ በህይወትሽ የሚመጡንሽ የማይለኩሽ ሰዎች ካሉ አውልቀሽ ጣያቸው። ምን ያደርጉልሻል? አንቺ ጋር መስማማት የሚችሉ ጸባይሽን፣ ደግነትሽንም ክፋትሽንም ችለው የሚቀመጡ ሰዎች ካልሆኑ ምን ያደርግልሻል? ምንም አያደርጉልሽም። አውልቀሽ ጣያቸው። ግፍፍ አድርገሽ በትኛቸው። መቼም ሊጠቅሙሽም አይችሉም፣ አይጠቅሙሽምም። በቃ የማይሆናችሁን ነገር የሚሰፋችሁን ወይም የሚጠባችሁን ነገር አውልቃችሁ መጣል ነው። አያዋጣም። እንደዚህ ያለ የሰው ጎዶሎ በህይወታችሁ አታስገቡ። እንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ደህና ናችሁልኝ? ያለው አልሐምዱሊላህ ከኔ ጋር ሁሉ ሰላም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኮሜንትም እየጻፋችሁ ገደፍ አድርጉኝ ውዶቼ። እንግዲህ በርዬ የሚለውን እየሰማችሁት ነው። የኛ መካሪ፣ የኛ ትንሽዬ ወንድሜ ቅመሞች መካሪ ማለት ነው። የምር ግን በርዬ እኮ ማለት እኔ እንጃ ትልቅ የትንሽ ትልቅ ማለት ነው። እንደ ቁም ነገርም ያወራል፣ እንደ ቀልድም ካመረረ በኋላ መለስ የሚያደርገው ነገር፣ እንደ ቀልድ የሚያደርገው ነገር፣ እንደ ቀልድ አድርጎ የሚናገራቸው ነገሮች፣ ምክሮቹ ሁልቅ አድርገሽ ጠዩ የማይሆንሽን ነገር እንደ ጫማሽ የሰፋሽን ጫማ እንደማትለብሽው ልክ የማይሆንሽንም ሰው ከህይወትሽ በጊዜ አስወጪ። አስቡት እንግዲህ ይህ አሁን ከዚህ አንድ ፍሬ ልጅ የሚጠበቅ ቃላት አይደለም። የምር ሰው በጣም ነው የሚገርም ልጅ ነው። ወደ ቁም ነገርም ስትሄዱ በጣም ቁም ነገረኛ፣ ጨዋታም ወደ ጨዋታው ስትመለሱ በጣም ተጫዋች፣ የሚገርም ጸባይ ያለው ልጅ እና በርዬ የምር አሁን ላይ ጠፍቷል ማለት ነው። ግማሾቹ ሙቷል እያሉ ይዘቀዝቁታል፣ ግማሾቹ ሾርጣ ይዞታል ነው የሚሉት። አላህ ባለበት ሰላም ያርገው። አስቡት እንግዲህ ይሄ ቃል አሁን ልክ የማይሆነን ልብስ እንደማንለብሰው የማይሆነንም ጫማ እንደማናረገው ልክ የማይሆነንም ሰው በጊዜ ከህይወታችን ልቅ ማድረግን የሚያህል ነገር የለም። ለምን ጊዜ ከተቃጠለ ጊዜው ከሄደ በኋላ ራሳችንን ከጎዳን በኋላ በቃ እንጃ። ስለ ቅመሞች የሚናገረው ነገር እኮ መሬት ጠብ አይልም ማለት ነው። ከኋላ መማን ደብቃ ከፊት ስትጠይቅ አልሐምዱሊላህ ሳታለቅስ እያደረች ትራሷ በስብሶ እያደረ በማግስቴው ደህና ነኝ ብላ ተነስታ ወደ ስራ መገባ ምናምን ብቻ አላቅም። ወላሂ በርዬ በጣም የሚገርም ልጅ ነው። በጣም የልጅ አዋቂ፣ የኛ መካሪ። አላህ ባለበት ሰላም ያርገው። እውነትም ከይዞም ተሆነ በሰላም ወደ ሀገሩ አላህ ያስገባው፣ ከቤተሰቦቹ ጋር አላህ ያገናኘው። ወላሂ የሁሌም ዱዓዬ ነው። በቃ የሁሌም ዱዓዬ ማለት የልቤ አንዳንዴማ የኔን ብቻ ነው የልቤን የሚያወራልኝ ሁሉ ነው የምለው ማለት ነው። በቃ የልቤን ነው የሚያወራልኝ። እኔ ውስጥ ያለውን እንዴ ማን እየነገረው ነው? የሁላችንም ነው ሲጀመር ሰው የሁላችንም የአብዛኞቻችን ነው የሚነግረው አለ ሁላ እስከምል ድረስ ነው እኔ ማለት ነው። አንዳንዴማ የሚነግረው አለ እንዴ ልጅ ግን የምንሆነውን ሁኔታ ሁሉ የሚያወራው ለምንድን ነው? በቃ በቦታው ላይ ያለ ምናምን ሁላ ነው የሚመስለው ማለት ነው። እና ብቻ በርዬ የኛ ውድ ወንድም፣ የኛ ልዩ፣ የኛ ትንሽዬ አላህ ተሰብክበት ደረጃ አላህ ያድርስህ። ሌላ ምንም አይደለም። የምር እንጃ በጣም ነው ታስሯል ምናምን ሾርጣ ይዞታል። አብዛኞቹ ደግሞ ሞቷል ምናምን ሁሉ ይላሉ። ግን ይሄ ጥላት ወሬ ነው የሚሆነው። ኢንሻአላህ አይሞትም። ምክንያቱም ቢያዝም እስር ቤት ነው የሚገባው። እንደዚህ ምን አጥፍቶ መገደል ደረጃ የሚደርስ ነገር እንትን አይልም ማለት ነው። ቢያዝም ቀጥታ እስር ቤት ነው የሚያስገቡት፣ ወደ ሀገሩ ይልኩታል እንጂ የሚገደል አይነት ደረጃ የሚያደርስ የለም። የጠላት ወሬ ነው። በርዬ የኛ ወንድ ወድም በደህና እስከምትመለስ እኔ ቲክቶክ ብዙ አልጠቀምም በነገራችን ላይ። ግን ቲክቶክ ገብቼ አዲስ ነገር ለቋል አልለቀቀም ብዬ ሁላ ያለሁኝ እንደው ከዛሬ ነገ ለቀቀ ከዛሬ ነገ የሆነ ነገር በቃ በማለት በማሰብ ማለት ነው። የቅመሞችን እኮ ውስጣችን ያለውን ሁሉ በቃ አንዳንዴማ እየተነገረው ነው እንዴ እስከምትባሉ እስከምብላችሁ እስከምታስቡ ነው የሚያወራው ሁሉ ማለት ነው። እና የኛ መካሪ ወንድም አብዛኞቻችን ሰው እናምናለን በሰው በቃ ወደድኩ አፈቀርኩ ብላ ስታለቅስ መታደር ስንት ሴት አለ። ሞቷል እኮ ጋይስ ሞቷል። የምር አብዛኞቻችን በቃ አፈቀርን አለቀስን ዛሬ እንዲሆንልን ተፈረቅኩ ተቆረቅኩ እያልን ስናለቅስ ነው ራሳችንን ስንጎዳ የምናድረው ማለት ነው። የሰው እኮ ዙሮም ቸክ አያረገንም። እና ራሳችሁን ጠብቁ። ወላሂ አሁን ከበርዬ የሚወጣው ቃላት
እኔ እንጃ ጎበዝ ለሆነ ሰው ለብዙ ሰው ምሳሌ ለብዙ ሰው ትምህርት የሚወሰድበት ነው የእሱ አማርኛዎቹ ማለት ነው። አንዳንዴ መቆጠት ብሎ ኩስትር ብሎ የምናገረውን ነገር ከዛ መለስ ብሎ በመሳቅ ይሸፍነዋል በሳቁ ማለት ነው። ልብ ካላችሁ ልብ ካለን አብዛኞቻችን እሱ የሚልበት ቦታ ነው የምንገኘው። ያላንተ አልተነፍስም ያላንተ አልተኛ። ኧረ ሱብሃንአላህ እንዴ! ስለ በርዬ ምንም አልነግራችሁም መቼም አብዛኞቻችሁ ታውቁታላችሁና እና እውነት ነው። ይሄ የአብዛኞቹ ድርጊት ነው፣ የአብዛኞቹ ስራ ነው። እውነት ነው። በሬ የኛ ውድ ወንድም የኛ መካሪ አላህ በሰላም ወደ ሀገርህ እውነትም ከይዘህ ተሆነ ያስገባ ቤተሰቦች ጋር በሰላም ያገናኘህ መልካም ነገር እመኝልሃለሁ። ወላሂ ከልቤ ማለት ነው ከልቤ። አንዳንዴ ሁላም ሲጨንቀኝ እሱን ነው ከፍቼ ማዳምጥ። ይምር ብዙ ቪዲዮዎች አሉኝ ወደ ጋላሪ ያስገባዋለሁ የእሱን ቪዲዮ ማለት ነው። በጣም ስጨናነቅ የሆነ ነገር ስል እጽናናለሁ። በቃ እሱን ስሰማ ሰው ሁሉ እንደሱ ቢሆን እንደወረ ሰው ሁሉ ባይሆን ለራሱ ጥቂቶቹ እንደሱ ቢሆኑ በጣም አሪፍ ነበረ ማለት ነው። እና የኛ መካሪ ወንድም አላህ ሰላም ያርግህ፣ ባለህበት ሰላም እመኝልሃለሁኝ። ቤተሰቦች ጋር አላህ በሰላም ያገናኘው። እውነትም ከስረህ ተሆነ እላችኋለሁ ጋይስ። እናንተም ደግሞ የበርዬ ትምህርት ለአብዛኛው ሰው ትምህርት ይሆናል ብዬ አስባለሁ። ለአብዛኛው ሰው ጥሩ ነገር ነው፣ ጥሩ ንግግር ነው፣ የሚጠቅም ንግግር ነው እና የአብዛኛው ሰው ድርጊት ስለሆነ ትማሩበታላችሁ። ጎበዝ ከሆናችሁ ራሳችሁን አንዳንዴ ፈትሹበት። የሱ ራሳችሁን የምትፈትሹበት አይነት ንግግር ነው። ወንድም ታላቅ ወንድም ታላቅ እህት ቤተሰብ የማይመክረው ምክር ነው የሚመክረው እሱ እኮ። እሱ ማለት እኔ እንጃ የምር ማንም ቤተሰብ ፋሚሊ ብላችሁ የያዛችሁ ሰው ለራሱ የሱን ያክል አንዳንዴ ተፈጥሮም እወቅ ያለው በአርባ ቀኑ ያውቃል፣ በትልቅ በትንሽ አይደለምና እወቅ ያለው በአርባ ቀኑ ያውቃል ይባል የለ የሱ አይነት ሆኖ ነው። እና ቅመሞችዬም እናንተም ብልጥ ሆኑ። ጊዜያችሁንም ገንዘባችሁንም ብዙ ነገራችሁን ጉልበታችሁንም መጽዋት አድርጋችሁ ኑራችሁ አልሆነ ነገር ላይ አትገኙ። አብዛኛውን እሱ የሚናገረው ስለሚያይና ስለሚያውቅ ብቻ ነው ማለት ነው። ጊዜያችሁንም ገንዘባችሁንም ላይ ያውሉት። ጊዜያችሁንም ገንዘባችሁንም ቁም ነገር ላይ ያውሉት። ያኔ በዚህ ልክ ዋጋ ያከፈላችሁለት ሰው ነገር ሌላ ሰው ተገልብጦ ሌላ ሰው የሚፈልገውን ነገር ከእናንተ እስከሚያገኝ ድረስ ካገኘ በኋላ ሌላ ሰው ሆኖ ነው የምታገኙት ማለት ነው። እና እላችኋለሁኝ የኔ ውዶች ብልጥ ሆኑ፣ ብልጥ ሆኑ፣ የምር ብልጥ ሆኑ ማለት ነው። ከበርዬ እኔ ብዙ ነገር ትምህርት ወስጃለሁኝ፣ እናንተም ወሰዱ። በተረፈ በሬዋ የኛ ውድ ወንድም አላህ ሰላም ያርግህ። በድጋሚ የምለው ነገር ቢኖር አላህ ሰላም ያርግህ፣ ባለበት ሰላም ብዝዝት ይበል። አላህ ብሎ ደግሞ በቅርቡ ድምፅህን ያሰማን ማለት ነው። ለቤተሰቦቹም ጋር አላህ በሰላም ያገናኘው እና እኔንም ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ምንም ውበት ላይኖረው ይችላል የምለቀው ቪዲዮ የሚስብ ነገር ላይኖረው ይችላል፣ ግን ለኔ ዋጋ አለው። አንድ ላይክ አንድ ቪው ዋጋ ስላለው ከፍታችሁ ስልካችሁን ቁጭ አልኩት። አትጎዱም ማለት ነው የኔ ወዶች፣ አትጎዱም። የምር የኛ የመዳም ቅመሞችን እንበረታታ፣ እርስ በራሳችን እንገዳደፍ። የማንንም ዩቲዩበር እያሽቃበጥን ትልቅ ደረጃ ደርሰን የለ እንኳን የመዳም ቅመም ዩቲዩበር። የምር ቅልብ ያላችሁ መቼም እንደኔ ካሰባችሁ በቅልብ ከተጓዝን ሁላችንም ትልቅ ነገር ላይ መድረስ እንችላለን። ብዙሃኖቻችን በቅልብ ስለማንጓዝ ነው እንጂ ማለት ነው። እና በቅልብ እንጓዝ። ሁላችሁም ሰብስክራይብ ላይክ ቪውን ማነው ቪዲዮውን ከፍታችሁ ተው እስከ ባትጠቀሙበትም ባይጠቅማችሁም ማለት ነው። የማንንም ቪዲዮ የማንንም እንትን በቃ አላ በሀገሩ ላይ የሀገሩን አየር የሀገሩን ውሃ የሀገሩን ብዙ ነገሮችን እያገኘ የእናቱን እንጀራ እየቆረጠ የሚኖሩንም ዩቲዩበሮች እያበረታታን ነው። እኔንም አበረታቱኝ ነው የምላችሁ። ሌላ ምንም የምላችሁ ነገር የለኝም። በተረፈ ባላችሁበት ሰላማችሁ ብዝት ይበልልኝ። የምር ለበሬ የማታውቁት የለም መቼም ሁላችሁም በየሃይማኖታችሁ ዱዓም ጸሎትም አድርጉለት ማለት ነው። በሬ ማለት በጣም የሚለይ ሰው፣ የሚገርም ምርጥ ሰው፣ ምርጥ ወንድም ነውና የሁላችንም መካሪ የሁላችንም ወንድም ነው። የምር ለሚዲያ ሁሉ መካሪ የሚዲያ ወንድም ነው። እሱ ማለት እንጃ ቃላት የማይገልጸው ልጅ ነው እንደኔ ማለት ነው።
የምር ለሱ ቃል የለኝም። እኔ ቃል የሚባል ለራሱ ለሱ የሚወጣ ነገር የለኝም። ምክንያቱም አንዳንዴ የልቤን በቃ የልቤን ያሰብኩትን ጭንቀቴን ሁለ ነገሬን ይናገርልኛል። በቃ ሁለ ነገሬን ነው የሚናገርልኝ እና በጣም እገረማለሁኝ። ሹክም ብለዋል እንዴ ሁሉ እስከ ማለት ድረስ የአብዛኞቻችን ነው ደግሞ ይሄን የሚናገረው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝዝት ይበልልኝ። የምር አበረታቱኝ። የምታበረታቱኝ አብሽሪ ለምትሉኝ በጣም በጣም ቴንኪው በጣም ነው የማመሰግነው እና አበረታቱኝ። ምንም አይከፈልበትም። እኔም ብታበረታቱኝ እኔ ሆነ ነገር ላይ ደርሼ ብትሆኝ እናንተን የሚጎዳችሁ ነገር ምንም አንዳች ነገር አይኖርምና የመዳም ቅመሞች ውዴቼ አብረን እንበረታታ፣ አብረን እንደግ። የመዳም ቅመም ዩቱበር ብቻ አላቅም ከፍ ዝቅ ብሎ መታየት አለበት እንደ ሀሳብ እና እላችኋለሁ። ሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ።